ሎሚናቲው ማዕከላዊ አሜሪካና ካሪቢያን። ይቺ ስልታዊ ቀጠና ለዘመናት የሀያላን ሀገራት የመቀራመቻ ሜዳ ሆና ቆይታለች። ዛሬም ዓለም ትኩረቷን ወደዚህ አቅጣጫ አድርጋለች። ለስድስት አስርት ዓመታት በኩባ ላይ የኢኮኖሚ እገዳ የጣለችው አሜሪካ ወይም በኒካራጓ በኩል ራቸውን ለማስገባት የሚጋደሉት ቻይና እና ሩሲያ ሽኩቻቸው የዛሬ ክስተት አይደለም። ከ16ኛው ክፍለ ዘመን የኮንኪስታዶሬስ ከአረመናዊ ወረራ እስከ 19ኛው ክፍለ ዘመን የሲሞን ቦሊቫር የነጻነት አብዮት፣ ካሪቢያን የሸንኮራ ማሰሮች እና ከባርነት ንግድ እስከ አሜሪካው የሞኖሮ ዶክትሪን እና የሙዝ ሪፐብሊኮች ምስረታ የማዕከላዊ አሜሪካ ታሪክ የነጻነትና የጭቆና ፍልሚያ ሆኖ ዘልቋል። ዛሬ ግን የፉክክሩ መልኩ ተቀይሯል። ሽኩቻቸው በግብርና ምርቶች ላይ ብቻ አይደለም። በቀጠናው በሚገነቡ ግዙፍ የንግድ መስመሮች፣ ወታደራዊ ስምምነቶች እና አዲሱ የቀዝቃዛው ጦርነት ጂኦፖለቲካዊ የበላይነት ላይም ጭምር ነው። ሩሲያና ቻይና በአሜሪካ ጓሮ መመሸጋቸው የዋሽንግተንን እንቅልፍ እንደምነሳው፣ የላቲን አሜሪካ ሀገራትስ በዚህ ሀያላን ፍልሚያ ውስጥ ምን እያደረጉ ነው? የካሪቢያን ህዝቦች ለዓለም ኢኮኖሚ ግንባታ የከፈሉት የታሪክ ዋጋስ ምንድን ነው? ዛሬ በዚህ ልዩ ዝግጅታችን የማዕከላዊ አሜሪካና የካሪቢያንን ታላቅ ፍልሚያ ከስፔን ወረራ እስከ አሜሪካ ኢምፔሪያሊዝም በዝርዝር እንፈትሻለን። ወረራ፣ ብዝበዛ፣ ፖለቲካዊ ሴራና የህዝቦች የጽናት መንፈስ የሚገናኙበትን ሚስጥራዊ መንገድ እናሳያችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የማዕከላዊ አሜሪካና የካሪቢያን ታሪክ ከስፔን ወረራ እስከ አሜሪካ ኢምፔሪያሊዝም። የማዕከላዊ አሜሪካና የካሪቢያን ህዝቦች ታሪክ የሁለት ተቃራኒ ኃይሎች ፍልሚያ ውጤት ነው። በአንድ በኩል አህጉሩን እንደ ግል ሀብት የሚመለከቱ የውጭ ኃይላት ስፔን፣ እንግሊዝና አሜሪካ ሲሆኑ፣ በሌላ በኩል ደግሞ ለሉዓላዊነታቸውና ለነጻነታቸው የሚጋደሉ የሀገሬው ህዝቦች ናቸው። የቅኝ አገዛዝ መጀመሪያ ኮንኪስታዶሬስ ዘመን 16ኛው ክፍለ ዘመን። የላቲን አሜሪካ የታሪክ መከራ የጀመረው በ16ኛው መቶ ክፍለ ዘመን ኮንኪስታዶሬስ በመባል የሚታወቁት የስፔን ወራሪዎች አህጉሩን በቁጥጥራቸው ስር ካደረጉበት ጊዜ ጀምሮ ነው። እነዚህ ኃይሎች የላቲን አሜሪካንን ታሪክ የብዝበዛና የጭቆና ምዕራፍ እንዲሆን አድርገውታል። የስፔን ቅኝ ገዢዎች መሬቱን ከመቀማት ባለፈ የነባር ህዝቦችን ባህልና ማንነት በማጥፋት የካፒታሊዝምን የመጀመሪያውን ዘር ሰጥተዋል። ይሁን እንጂ ህዝቡ ገና ከጥንቱ የጸረ ቅኝ አገዛዝን ትግሉን የጀመረ ሲሆን፣ ይህም ትግል በ19ኛው ክፍለ ዘመን በነ ሲሞን ቦሊቫር እና በሆሴ ማርቲን መሪነት ለተገኘው ድል መሰረት ሆኗል። የስፔን ወራሪዎች ወደ አዲሱ ዓለም የመጡት በሶስት ዋና ዋና ግቦች ነበረ። አንደኛውና ዋነኛው ወርቅ ወይም ጎልድ ሲሆን የአገሬውን ሀብት በመዝረፍ ለስፔን ዘውድና ለራሳቸው ብልጽግናን ማምጣት ነበረ። ሁለተኛው ክብር ግሎሪ ሲሆን አዲስ ግዛቶችን በመያዝ የግልና የሀገር ዝናን ማናኘት ነበረ። ሶስተኛው ደግሞ አምላክ ጋድ በሚል ሽፋን ካቶሊካዊነትን በኃይል በመጫን የነባር ህዝቦችን እምነትና ባህል ማጥፋት ነበረ። እነዚህ ኃይሎች እንደ ሄርናን ኮርትስ አስቴኮችን ያጠፉና ፍራንሲስኮ ፒዛሮ ኢንካዎችን ያፈራረሱ መሪዎችን በመጠቀም ታላላቅ ስልጣኔዎችን በጥቂት ዓመታት ውስጥ ደምስሰዋል። ስፔን በያዘቻቸው ግዛት ውስጥ ኢንኮሜንዳ የተባለ አረመኔያዊ የብዝበዛን ስርዓት ዘርግታ ነበረ። በዚህ ስርዓት መሰረት የሀገሬው ተወላጆች ለስፔን ጌቶች በባርነት እንዲሰሩ ይገደዱ ነበረ። በከባድ ጉልበት ስራ፣ በአሰቃቂ ግርፋትና ከአውሮፓ በመጡ እንደ ፈንጣጣ ወይም ስሞል ፖክስ ባሉ በሽታዎች ምክንያት በሚሊዮን የሚቆጠሩ የሀገሬው ተወላጆች አልቀዋል። በአንዳንድ አካባቢዎች እስከ 90% የሚደርሰው የህዝብ ቁጥር ወድሟል። ይህ የህዝብ እጥረት ሲከሰት ደግሞ ስፔን የሰው ኃይል ክፍተቱን ለመሙላት በሚሊዮን የሚቆጠሩ አፍሪካውያንን በባርነት ወደ አህጉሩ ማጓጓዝ ጀመረች። ወረራውና ጭቆናው ቢከፋም ህዝቡ እጅ አልሰጠም። በማዕከላዊ አሜሪካ እንደ ሌምፒራ ያሉ ጀግኖች የሌንካ ህዝብን በመምራት ከስፔን ወራሪዎች ጋር እስከ ህይወት መስዋዕትነት ታግለዋል። ዛሬ ድረስ በሆንዱራስ ብሔራዊ ገንዘብ
በጀግናው ሌምፒራ ስም መጠራት የዚያ የቆየ ተጋድሎ ውጤት ነው። ይህ የጥንት ጽናት መንፈስ ነው በ19ኛው ክፍለ ዘመን እነ ሲሞን ቦሊቫር አህጉሪቱን ከስፔን ቀንበር ነፃ ለማውጣት ላደረጉት ታላቅ አብዮት እንደ ርዕዮተ ዓለም መነሻ ሆኖ ያገለገለው። ከባርነት ንግድ እስከ ኢንዱስትሪ አብዮት፣ የካሪቢያን ሰቆቃና የካፒታሊዝም ግንባታ በ17ኛውና በ18ኛው ክፍለ ዘመን በስፔን በእንግሊዝና በፈረንሳይ መካከል የነበረው የቀጠናው የበላይነት ሽኩቻ ለማዕከላዊ አሜሪካና ለካሪቢያን ህዝቦች አዲስ የመከራን ምዕራፍ ከፈተ። ይህ ዘመን የካሪቢያን ደሴቶች የዓለምን የሸንኮራ ማሰሮ የሆኑበትና በሚሊዮኖች የሚቆጠሩ አፍሪካውያን በባርነት ታጉረው ወደ አካባቢው የተጓዙበት ወቅት ነበረ። ይህ የታሪክ ሂደት የባለ ሶስት ማዕዘን ንግድ ዘ ትሪያንጉላር ትሬድ በመባል በሚታወቀው አረመኔያዊ ስርዓት ላይ የተመሰረተ ነበር። አውሮፓውያን ለጨርቃ ጨርቅና ጠመንጃ ያሉ ሸቀጦችን ወደ አፍሪካ ዳርቻዎች በመውሰድ ለሰው ልጅ ባሪያ ይለውጧቸዋል። በመቀጠልም በሚሊዮን የሚቆጠሩ አፍሪካውያን መካከለኛው መንገድ ዘ ሚድል ፓሴጅ ተብሎ በሚጠራውና እጅግ አሰቃቂ በሆነው የባህር ጉዞ በመርከብ ተጭነው ወደ ካሪቢያንና ሰሜን አሜሪካን ይጓዛሉ። እዚያም በባርነት ጉልበት የሚመረተው ሸንኮራ፣ ሞላሰስ፣ ትንባሆና ጥጥ ተጭኖ ወደ አውሮፓና ሰሜን አሜሪካ እንዲመለስ ይደረጋል። ይህ የንግድ አዙሪት ለለንደን፣ ለሊቨርፑል፣ ለብሪስቶል እና ለቦስተን ከተሞች የኢኮኖሚ እድገት የጀርባ አጥንት ሆኖ አገልግሏል። የታሪክ ምሁሩ ኤሪክ ዊሊያምስ ካፒታሊዝም ኤንድ ስሌቨሪ በሚለው መጽሐፋቸው እንዳብራሩት ከባርነት ንግድና ከሸንኮራ እርሻዎች የተገኘው ከፍተኛ ካፒታል በብሪታንያ የኢንዱስትሪ አብዮት መነሻ የሆኑትን ፋብሪካዎች፣ ባንኮችና የባቡር መስመሮች ለመገንባት እንደ ዋና መዋለ ንዋይ ሆኗል። በተለይም በሰሜን አሜሪካ የሚገኙት የቦትሰንና የፕሮቪደንስ የብረታ ብረት ስራዎች የጎለበቱት ከካሪቢያን በሚመጣው የንግድ ትርፍ ነበረ። የሰሜን አሜሪካ ከተሞች ከካሪቢያን የሚመጣውን ሞላሰስ ወደ ረም መጠጥነት በመለወጥና መልሰው ወደ አፍሪካ በመላክ ባሮችን በመግዛት ይህንን የብዝበዛ ሰንሰለት በማጠናከር ለራሳቸው የኢንዱስትሪ መሰረት ጥለዋል። አውሮፓ ብልጽግናና ለሰሜን አሜሪካ የኢንዱስትሪ ግንባታ መሰረት የሆነው ይህ ስርዓት ለማዕከላዊ አሜሪካና ለካሪቢያን ህዝቦች ግን የታሪክ ጥቁር ነጥብና የሰቆቃ ዘመን ነበረ። አፍሪካውያን በባርነት ቀንበር ከመበዝበዛቸውና ክብራቸውን ከመገፈፋቸው ባለፈ ቀጠናው የሰው ልጅ እንደ ቁስ የሚሸጥበትና የሚለወጥበት የባሪያ መጋዘን ሆኖ እንዲቆይ ተደርጓል። ይህ ታሪካዊ ዝርፊያና የሰው ልጅ ጭፍጨፋ ዛሬ ድረስ በቀጠናው ለሚታየው የኢኮኖሚ ድህነትና የማህበራዊ መገለል መሰረታዊ የታሪክ መንስኤ ሆኖ ይገኛል። ይህ ዛሬ ድረስ የካሪቢያን ሀገራት ከምዕራባውያን ሀገራት የባርነት ካሳ እንዲከፈላቸው በጽኑ እንዲጠይቁ የሚያደርጋቸው መሪር እውነት ነው። የሞኖሮ ዶክትሪን እና የሙዝ ሪፐብሊኮች ምስረታ የአሜሪካ የጓሮ አትክልት መሆን 1823 ዓመተ ምህረት የወጣው የሞኖሮ ዶክትሪን የአሜሪካንን ቀጣይ ጂኦፖለቲካዊ ዓላማ በግልጽ ያስቀመጠ ታሪካዊ ሰነድ ነበረ። አሜሪካ ለአሜሪካውያን የሚለው መፈክር በወቅቱ አውሮፓ ሀያላን በላቲን አሜሪካ ጉዳይ ጣልቃ እንዳይገቡ ለመከላከል የታለመ ቢመስልም በተግባር ግን ማዕከላዊ አሜሪካና ካሪቢያንን የአሜሪካ የጓሮ አትክልት ወይም ባክያርድ የማድረግ ስልታዊ ስትራቴጂ ነበረ። ይህ ፖሊሲ አሜሪካ በራሷ አህጉር ላይ ብቸኛ ሀያል ሆና እንድትወጣና የአካባቢውን ሀብት ያለምንም ተቀናቃኝ እንድትበዘብዝ መንገድ ከፍቷል። በ1912 ፕሬዝዳንት ዊሊያም ታፍት እንደገለጹት የአሜሪካ ሰንደቅ ዓላማ ከሰሜን እስከ ደቡብ ዋልታ ተተክሎ መላው አህጉር የነሱ የሚሆንበት ጊዜ ሩቅ እንዳልነበረ በይፋ ተነግሮ ነበረ። ይህም አሜሪካ በጎረቤቶቿ ላይ ያላትን የበላይነትና የጠቅላይነት ስሜት በግልጽ ያሳየ ነበረ። ይህ ፖሊሲ ለኩባንያዎች መስፋፋት አመቺ ሁኔታን በመፍጠር እንደ ዩናይትድ ፍሩት ወይም ዩናይትድ ፍሩት ካምፓኒ ያሉ ግዙፍ የአሜሪካ ድርጅቶች በማዕከላዊ አሜሪካ ሀገራት ላይ የመንግስትን ያህል ስልጣን እንዲኖራቸው አደረገ። እነዚህ ኩባንያዎች ሰፋፊ ለም መሬቶችን በነፃ ወይም በዝቅተኛ ዋጋ በመያዝ የሀገራቱን የባቡር መስመሮች፣
ወደቦችና የቴሌኮም መሰረተ ልማቶችን ሙሉ በሙሉ ተቆጣጠሩ። ይህም ሀገራቱን የአንድ ምርት ጥገኛ ወይም ሲንግል ክሮፕ ኢኮኖሚስ እንዲሆኑ በማድረግ ኢኮኖሚያቸውና ፖለቲካቸው በኩባንያዎች ፍላጎት ላይ ብቻ እንዲወድቅ አደረገ። በዚህም ምክንያት እነዚህ ሀገራት በታሪክ የሙዝ ሪፐብሊኮች ወይም ባናና ሪፐብሊክስ የሚል ዝቅተኛ ስያሜ የተሰጣቸው። ትርጉሙም በውጭ ኩባንያዎችና በአሜሪካ መንግስት የሚዘወሩ ሉዓላዊነት የሌላቸው ደካማ ሀገራት ማለት ነው። በዚህ ብዝበዛ ስርዓት ውስጥ የሀገሪቱ መሪዎች ለህዝባቸው ሳይሆን ለኩባንያቸው ትርፍ ታማኝ እንዲሆኑ ይገደዱ ነበረ። ኩባንያዎቹ የራሳቸውን ጥቅም ለማስከበር ሲሉ የሀገራቱን ሕግ ያስቀየሩ፣ ሰላማዊ የሰራተኞችን ተቃውሞ በኃይል ያስጨፈለቁ፣ አልፎ ተርፎ የማይታዘዟቸውን መሪዎችን በመፈንቅለ መንግስት ያስወግዱ ነበረ። ይህ የሞኖሮ ዶክትሪን የወለደው የኮርፖሬት ኢምፔሪያሊዝም ማዕከላዊ አሜሪካ ለዘመናት ለዘለቀ ድህነት፣ ለፖለቲካ ለመረጋጋትና ለውጭ ጥገኝነት የዳረገ የታሪክ ጠባሳ ሆኖ ይገኛል። ዛሬ ድረስ በአካባቢው የሚታየው ስር የሰደደ ድህነትና የፍትህ መጓደል መነሻው ይህ የአሜሪካ የጓሮ አትክልት የመሆን አሳዛኝ ታሪክ ነው። የወታደራዊ ጣልቃ ገብነትና የቅጥረኞች ሚና። የትልቁ ዱላ ፖሊሲ አሜሪካ በማዕከላዊ አሜሪካና በካሪቢያን ሀገራት ላይ ያላትን የኢኮኖሚ ጥቅም ለማስከበር ከዲፕሎማሲያዊ ንግግር ይልቅ ትልቁን ዱላ ዘ ቢግ ስቲክ የመጠቀም ስልትን መረጠች። ይህ ፖሊሲ የአሜሪካ ኩባንያዎችና ባንኮች ጥቅም አደጋ ላይ በወደቀ ቁጥር ወታደራዊ ኃይልን በመጠቀም በቀጥታ ጣልቃ የመግባት መብትን ለራሷ የሰጠችበት ነበረ። በዚህ የጭካኔ ዘመን እንደ ዊሊያም ዎከር ያሉ ቅጥረኛ ወታደሮች በአሜሪካ ባለሀብቶች እየተረዱ ሀገራቱን ወርረው ራሳቸውን ፕሬዝዳንት እስከ መሾም ደርሰዋል። እነዚህ ቅጥረኞች ዓላማቸው ባርነትን መልሶ በማቋቋም አሜሪካ በቀላሉ ጥሬ ዕቃ የምታገኝበትና ካፒታሏን የምታስፋፋበት አመቺ ሁኔታ መፍጠር ነበረ። ይህ የታሪክ ምዕራፍ አሜሪካ ለጎረቤቶቿ ሉዓላዊነት ደንታ እንደሌላት ያረጋገጠበት ጥቁር ነጥብ ነበረ። የአሜሪካ ጦር ኃይል በእነዚህ ሀገራት ውስጥ ለፈጸመው ግፍ ትልቁን ምስክርነት የሰጡት ደግሞ ራሳቸው ወረራውን ሲመሩ የነበሩት ሜጀር ጀነራል ስሜዲሊ በትለር ናቸው። ጀነራሉ ዋት ኢዝ ኤ ራኬት በሚለው መጽሐፋቸው ላይ እንደመሰከሩት የአሜሪካ መሪን ኮር ሎወል ስትሪን ባለሀብቶችና ለትልልቅ ባንኮች እንደ ወንበዴ ራክቲር ሆነው ሲያገለግሉ ቆይተዋል። ጀነራል በትለር በግልጽ እንደተናገሩት በሂቲና በኩባ የባንኮች ገቢ እንዲሰበሰብ፣ በኒካራጓ ለዓለም አቀፍ የባንክ ባለቤቶች ሲባል ሁኔታዎች እንዲመቻቹ፣ እንዲሁም በሆንዱራስ ለአሜሪካ የፍራፍሬ ኩባንያዎች ጥቅም ሲባል ወታደራዊ ኃይልን ተጠቅመዋል። ይህ ምስክርነት የአሜሪካ ጦር ኃይል ዓላማ የህዝቡን ነፃነትና ዲሞክራሲ ማስጠበቅ ሳይሆን የካፒታሊስቶችን ትርፍ በደምና በብረት ማረጋገጥ እንደነበረ ቁልጭ አድርጎ ያሳያል። በ1898 እና በ1934 መካከል ብቻ አሜሪካ በካሪቢያንና በማዕከላዊ አሜሪካ ሀገራት ውስጥ ከ20 ጊዜ በላይ ወታደራዊ ወረራዎችንና ጣልቃ ገብነቶችን ፈጽማለች። እነዚህ የሙዝ ጦርነቶች ወይም ባናና ዋርስ በመባል የሚታወቁት ወረራዎች በኒካራጓ፣ በሃይቲ፣ በዶሚኒካን ሪፐብሊክ እና በኩባ ላይ ከፍተኛ ሰብአዊና ቁሳዊ ጥፋቶችን አስከትሏል። አሜሪካ የእነዚህን ሀገራት የጉምሩክ ገቢ በቁጥጥሯ ስር በማድረግና አሜሪካ ታዛዥ የሆኑ አምባገነን መሪዎችን በስልጣን ላይ በማቆየት የሀገራቱን ህዝቦች ለዘመናት ለዘለቀ ድህነትና ጭቆና ዳርጋለች። ዛሬም ድረስ በአካባቢው የሚታየው ጸረ ኢምፔሪያሊስት ስሜት መነሻው ይህ በዲፕሎማሲ ስም የተፈጸመው ወታደራዊ ወረራና የሀብት ዘረፋ የታሪክ አሻራ ነው። የወቅቱ ሁኔታ በኩባና ኒካራጓ ላይ ያለው የጂኦፖለቲካዊ ጫና። በአሁኑ ወቅት በኩባ ላይ ያለውና ከ6 አስርት ዓመታት በላይ ያስቆጠረው የአሜሪካ ኢኮኖሚ እገዳ እጅግ አስከፊ ደረጃ ላይ ይገኛል። ሀገሪቱ ዳግም ሽብርተኝነትን በገንዘብ የምትደግፍ ሀገር በሚለው መዝገብ ውስጥ መፈረጇ ከዓለም አቀፍ የፋይናንስ ስርዓት እንድትገለልና ለከፍተኛ የኃይልና የምግብ ቀውስ እንድትዳረግ አድርጓታል።
ነዳጅና መለዋወጫዎችን መግዛት ባለመቻሏ የሚከሰተው የኤሌክትሪክ ኃይል መቆራረጥ በሆስፒታሎችና በመሰረታዊ አገልግሎቶች ላይ ከፍተኛ ስጋት የፈጠረ ሲሆን ይህ የኑሮ ውድነትን በሺዎች የሚቆጠሩ ወጣቶች ሀገሪቱን ለቀው እንዲሰደዱ ምክንያት ሆኗል። የተባበሩት መንግስታት ድርጅት በየዓመቱ እገዳው እንዲነሳ በአብዛኛው ድምጽ ቢወስንም አሜሪካ በቬቶ ስልጣኗ ውሳኔውን ውድቅ በማድረግ የህዝቡን ስቃይ አራዝማለች። በኒካራጓ በኩል ደግሞ የዳንኤል ኦርቴጋ መንግስት ከአሜሪካ ጋር ያለውን ግንኙነት ወደማይመለስበት ደረጃ ተበላሽቷል። ኦርቴጋ ከአሜሪካ የሚሰነዘርበትን ፖለቲካዊና ኢኮኖሚያዊ ጫና ለመቋቋም ፊቱን ሙሉ በሙሉ ወደ ምስራቅ ማለትም ወደ ቻይናና ሩሲያ አዙሯል። ኒካራጓ ከቻይና ጋር የነፃ ንግድ ስምምነት በመፈራረም የኢኮኖሚ አጋርነቷን ስታጠናክር ከሩሲያ ጋር ደግሞ የጦር መርከቦችና ወታደሮች በሀገሪቱ ግዛት ውስጥ ስልጠና እንዲያደርጉ በመፍቀድ ወታደራዊ ትብብሯን አሳድጋለች። ይህ ሁኔታ በቀጠናው አዲስ የጂኦፖለቲካዊ ሽኩቻ ወይም አዲሱ ቀዝቃዛው ጦርነት እንዲቀሰቀስ አድርጓል። ቻይና በኢኮኖሚ ሩሲያ ደግሞ በወታደራዊ መስክ በዚህ ቀጠና መግባታቸው ማዕከላዊ አሜሪካና ካሪቢያን ዳግም የዓለም ሀያላን መገዳደሪያ አድርጓቸዋል።